እስክንድር ነጋ ያው በይፋ ሰምተናል፣ ውሸት አይደለም። ዴሌጌሽን ሁሉ ሰዷል፣ ኤሪትሪያ ጋራ ይሰራል። ምን ያውለበልባል ነው ጥያቄው። ምን አማላሊ ነገር ይዞ ነው የቀረበው? ዘመነ ካሴ ከህወሓት ጋር ነው፣ ድብብቆሽ የለም። ዘመነ ካሴ አብረው እንደሚሰሩ እነኛን በጦር ወንጀል ከሰሳሉ ተብለው ተመርጠው የቀሩትን ኦፊሰሮች እነሱን ፈተው ለቀዋል። መጨረሻ ያዙን ኮሎኔል ለቀዋል። ግልጽ ነው። የወልቃይ ጉዳይ በይደር ወደፊት ተባብረን ምናምን የሚሉት ነገር አላቸው። ግን ምንድን ነው የሚያውለበልቡት? ምንድን ነው የሚያቀርቡት? ለህወሓት ነው። እስክንድር አሰብን ነው እያውለበለበ ያለው። እኛ እንጠይቃችሁ አንድ ኢንተርናሽናል ቦርደር አለ እኮ ከተሰራ በኋላ ነገራቸው ይለዋል። ጨርሷል። ዘመነ ካሴ የሚያውለበልበው ወልቃይትን ነው ሊያስረክቡ